ሰላም ማህሌት እባላለሁ የኪቶጀኒክ ዳይት ኤንድ ኢንተርሚተንት ፋስቲንግ ሰርቲፋይድ ኮች ነኝ። በዚህ ቻናል ላይ ስለ ኢንተርሚተንት ፋስቲንግ፣ ስለ ኪቶጀኒክ ዳይት፣ ስለ ዌይት ማኔጅመንት እንደዚሁም ደግሞ ስለ ፌስ ኤክሰርሳይዝ የመሳሰሉትን አይነት ቶፒኮች የማቀርብበት ይሆናል ማለት ነው። ለዛሬ ግን እንደ መግቢያ ያህል ለአንድ ወር ያህል በበለጠ የኢትዮጵያ ምግቦች ሰውነቴ ላይ ምን አይነት ወይም ደግሞ ብለድ ግሉኮሴ ላይ ምን አይነት ኢፌክት እንዳላቸው ለማየት እዚህ ጋራ ያደረኩት ኮንቲኒየስ ግሉኮስ ሞኒተር አለ። በዚህ እቆጣጠራለሁ ማለት ነው እና የኢትዮጵያ ምግቦች ምን ያህል ብለድ ሹገሬን ከፍ ያደርጉታል፣ ዝቅ ያደርጉታል ወይም ደግሞ ውጤቱ ምንድነው የሚለውን እናያለን ማለት ነው። እንድሰራላችሁ የምትፈልጉት አዘውትራችሁ የምትበሉት የምግብ አይነት ካለ ኮሜንት ላይ ድሮፕ አድርጉልኝ። አመሰግናለሁ።